Alu bobo waje fa video na tu. ቆንጆ ራት ነው ጋብስከኝ በጣም አመሰግናለሁ። አሁን ቶሎ ቶሎ እንብላና እንጣ። ወዴት እንዴ? ራት እንብላ አልሽኝ። ይሄው ቆንጆ ራት በላ። ስለዚህ ወደ ቤት እንሂድ። በላ ከዛ ወደ ቤት ነው የምንሄደው? እና ኧረ እኔ አባዬ ይቆጣኛል። አትሄድም። አንቺ ከፈለግሽ እዚሁ ማድረግ ትችያለሽ። አባዬ ይቆጣኛል። ቶቤ ሰላም ነው ጋሽ? ምን የልጄ ሰርግ ደረሰና ዳንስም ያለማመድ አሱ ፈለኩኝ። ሳትጠይቅ ደግሞ አንተ ጋር መሩኝ። ትክክለኛው ሰው ጋር ነው የመሩት ጋሽ። ምንም እንዳያስቡ። በሁለት ቀን ውስጥ ከኦሮምኛ እስከ አፋርኛ ከትግረኛ እስከ ጉራግኛ ድረስ እስክስታን ጨምሮ አለማምጄ ከፈለገሽ ከሰርጓ በኋላ የባህል አዳራሾች ውስጥ ሁላ ሳይቀር ተቀጥራ መስራት ትችላለች። እኔ ጋር ከሰለች እውነት እኔ በክፍያ ከተስማማን ምንም እንዳያስቡ ጋሽ። ምን ያህል ነው ዋጋው? ያው ይለያያል ጋሽ። ለምሳሌ ትከሻ ለኛው ማለት ነው 500 ብር ነው። የቀኝ ትከሻ ደግሞ አለኝ 200 ብር ነው። አንድ ላይ እንጫወታቸዋለን 700 ብር ነው አንድ ላይ ማለት እዛው ላይ እንቅጥቅጣለሁ። ኧረ ምን ሰጥሻለሁ ጋሽ? ስንት ነው? 500 ብር ነው። ለምን በዚህ በሙቀት ሳይበርዳት እንቅጥቅጥ ማስለመድ በጣም ከባድ ስለሆነ እዛው ላይ ጉራግ ወ እያልኩ ካስለመድኳት 500 ብር ነው። ሳልል ደግሞ ካስለመድኳት ጸጥ ብዬ 300 ብር አደርግላታለሁ። እዛው ላይ ደግሞ ኦሮምኛ አለው። ጎዲ ጣላ ሴት ስለሆነ ቼኛው ነው ማስለማመዳት። ስንት ነው? 1000 ብር ነው ጋሽ። ምንም እንደኝ እዛው ላይ ትግረኛ አለው። የአንገት ነው እዩት ጋሽ። ይሄ በጣም ከባድ ዳንስ ነው የአንገት ማለት ነው። ቀላል እንዳይመስል 700 ብር ነው። ከበሮ አለው ትግረኛ 500 ብር አደርግላችኋለሁ። በክብ ደግሞ ይጨፈራል። በክብ ነው ጋሽ። ይሄን በዲስካውንት 200 ብር አደርግላታለሁ ማለት ነው ጋሽ። ዋጋ ግን በጣም ተወደደ። ደግሞ እነዚህ ብቻ ናቸው እንዴ? አይደሉም ጋሽ። እኔ ስልጠኛ አለኝ። ይኸውልህ ካላሜላ አለኝ። ስንት ነው? ስልጠኛ ትንሽ ውድ ነው ጋሽ። 1500 ብር። እዛው ላይ አፋርኛ የሎሜ እስከሚለው ከሆነ 1000 ብር አለማምዳታለሁ። አይቼ መሀል ተግባት አይኔ ሁሌም መሀል ነሳት አይኔኛቷ ቆንጆ ሁሌም ባገኘዋት ያፋሯ ቆንጆ ያፋሯ ወጣት እስከሚለው ከሆነ ደግሞ በቀናሽ 2000 ብር አደርግላታለሁ እያልኩት። አንተ ልጅ ግን ዋጋ በጣም ውድ ነው። ምንድነው የሚቀንሱ ጭፈራዎች አሉ ከፈለጉ ጋሽ። እነሱን አለማምዳታለሁ። አይ ማንን የለውም ለማስፋል ነው ደግሞ። ምንድነው ባህላዊ ብቻ ነው እንዴ? ዘመን አይሳችልም እንዴ ጋሽ? እኔ ማልችለው መቀመጥ ነው። ማይክል ጃክሰን እኮ አልሞተም። የሚዘፍኑ መንግስተ ሰማያት አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈ። መሸታ ሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈ። የሚሰክሩ መንግስተ ሰማያት አይወርሱም ይላል ገላትያ ላይ። አትጠጣ ብለህ ከልክለህ ታውቃለህ? የሚገርመኝ ችን ከተማ ስንዞራት ለሁሉ የተመቸች ከተማ በየበረንዳው ዞር ስንል ይታይልኝ እንደሆነ አላውቅም። ሰውየውና ብርጭቆ እኩል ቁጭ ብለዋል። እኩል ናቸው። ብርጭቆ ከሰውየው ቁመት ጋር እኩል ነው። ሲገለብጥ ያመሻል፣ ተገልብጦ ያድራል። በላው ስም ስናወጣ በላው ብለን የለም እንዴ? በላው ነው እኮ እንግዲህ ሄዳ ምን አለ ብለው አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተልዶ የለም እንዴ? ተው የሚል አለ፣ የሚከለክል አለ። ይብላኝላቸው መጠጥ የምትሸጡ ሰዎች ዘር አይወጣልህም፣ አትልፋ። ቢያመነዝር ትዳሩን ቢፈታ የእናንተ ልጅ ያልሆነ ስራ ቢጣጥቶ ሰክሮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ። ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ትወርሳለህ ብለህ ትጠብቃለህ ይላል መጽሐፍ። ትከለክላለህ። አብረሃል ለምገለብጠው ጠጣ ሁለቱ ላይ ነሳም ይለየልህ። እዚሁ
ያልተጻፈ ነገር የለም። ወጻፋችን እንኳን ሰከረ አብስቶ የሚጠጣ መንግሥተ ሰማያት አይወርስም። ትርጓሜ ጳውሎስ 11ኛው ዕብራውያን ምዕራፍ መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንዳይበላ አፍለኛውን ይብላ ነው የሚለው። ጽንሱ እንዳይበላሽ፣ ማህፀኑ እንዳይበላሽ፣ ደሙ እንዳይበላሽ፣ ዘሩ እንዳይበላሽ፣ ነቀዝ የበላው ክፉ ትውልድ፣ ተምች የበላው ተምች ትውልድ እንዳይወለድ በለው። ማን ይመልሳል? ይታወጅልሃል። ማታ የመጠጡ አይነት ያመኑ አይነት ይታወጅልሃል። አዳምጥ። አዶናይ እንዲደርስ ብዙ ሰዎች ሜንሽን እያደረጉት ነው፣ እየጠቀሱ ወደሱ እንዲደርስ ሲያደርጉ ተመልክቻለሁ በኮሜንት እና በርካታ ሰዎችም ተቀባብለውታል። እውነት ለመናገር ያንተን ቪዲዮ ብዙ ሰዎች መልካም ድጋፋቸውን እያደረጉልህ እንደሆነ መመልከት ችያለሁና አዶናይ ጋር አልደረሰም ወይ አልደወለልህም ወይ? እውነት ነው። እኔ በቀደም ዕለት ቤት ቁጭ ብዬ የሆነ ስልክ ተደወለልኝ። አሎ ደሱ አለኝ። አቤት ሰላም ነው ወይ? እግዚአብሔር ይመስገን አልኩኝ። አዶናይ ነኝ አለ። ምን አልኩ? አዶናይ ያው እውነት አዶናይ ያው ድምፁን አወቅኩኝ። በቃ አወራን። በጣም የሚገርም ሰው ነው። በጣም ቅን ሰው ነው። በጣም የራሴ ቤተሰቤ ሁሌ በቃ ሴት አደረጉ። እውነት በቃ እንዲህ ብትሆኑ እንጂ ሁሌ ይሰሙትና ያው እንግዲህ አንተ ህዝብ ይወድሃል አለኝ። ብዙ በኢንቦክሴንና የኮሜንት ሴክሽንን ያጨናነቀው ያንተ ጉዳይ ነው እና አይዞህ ከጎን ነኝ ለሁሉ ነገር ካንተ ጋር ነኝ። አሁን ያለሁበትን ጠየቀኝ፣ የነገርኩት እንግዲህ አይዞህ በሚያስፈልገው ሁሉ አብረን ኢትዮጵያ ህዝብ አብሮ ሆኖ ትታከማለህ፣ የትኛውን ቦታ ነው ትታከማለህ፣ አይዞህ አገኛለሁ። ሁለት ጉዳዮች አሉኝ አለ። ምናልባት እቺ በኦክሲጅን የምትነፍስ ሴትና አንድ ልብ ህመምተኛ ልጅ አለ። እነሱም በአጭር ጊዜ ውስጥ ብዙ ኬዞች እኔ ጋር መጥተዋል አለ። ግን እነዚህ ሁለቶቹ የቀድሜ ስለያዝኩኝ እነሱን ጨርሼ ወደ አንተ እመጣለሁ ብሎኛል። እዚህ አጋጣሚ እግዚአብሔር ስጠው ላመሰግነው እወዳለሁ። እንዲሁም ስሙት፣ የትላንትና በደላቸውን ረስተው እግዚአብሔር እንዲያስተካክላቸው የመጡ ሰዎችን እግዚአብሔር ይቅር ሲላቸው እኛም ማንላቸው አንብስም? አላውቅልህም የት እንደነበርክ እያልን የምናሸማቀቃቸው፣ ደና ሰው አትመስልም ቆመ ስታስቀድስ የምንላቸው፣ ከዚህ ስትወጣ ምን እንደምታረግ የማናውቅ መሰለህ እያልን ሐሳባችን፣ አንደበታችን፣ ድርጊታችንም ጭምር የሚዘልፋቸው ሰዎች አሉ። ማቴዎስ የትላንትና ቀራጭነቱን አይደለም ክርስቶስ ሲጠራው ያየው የነገ ሐዋርያ መሆኑን ነው። ጳውሎስን ሲመለከተው ሲጠራው የትላንትና አሳዳጅነቱን አይቶ አይደለም ምርጥ ዕቃነቱን ተመልክቶ ነው። ታዲያ ክርስቲያኖች ምን ሆነን ነው እኛ ሌላውን ይቀር ላንልበት የምንችል ምን በቂ ምክንያት አግኝተን ነው? እኛን ከበደሉን በላይ እግዚአብሔርን አልበደሉትም እኚህ ሰዎች? እኛስ ሌላውን በደልን ከምንለው በላይ እግዚአብሔርን አላሳዘን ነው? በደንብ አድርገን ተመልከቱ ክርስቲያኖች። ሌላውን ሰው ይቅር ላለ ማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ ነው። ሌላውን ሰው ይቅር ለማለት የምንፈታው ገመድ እግዚአብሔር እኛን ይቅር እንዲለን የምንፈታውም ጭምር ነው። በቃ አጭር እኮ ነው። ክርስቶስ ስለ ይቅርታ ሲያስተምር እናንተ ይቅር መባል የምትፈልጉ ከሆነ እግዚአብሔር ምሕረትን እንዲያደርግላችሁ የምትሹ ከሆነ እናንተም ሌላውን ምን በሉን ያል ይቅር በሉ። ይቅር ብለን ነው እኛ ታዲያ እዚህ የተሰበሰብነው? ይቅርታ አድርገን ነው ልባችን ንጹህ ሆኖ ነው የመጣ ነው? ተው ክርስቲያኖች፣ ቤተ ክርስቲያን ደጇን ከፍታ እግዚአብሔር እጆቹን ዘርግቶ ተቀበለን ማለት ቢያንስ ለመስተካከል እድል እንደሰጠን አምነን የምንመጣው እንጂ ከነችግራችንና ልናስወግደው የምንችለውን ነገር በሙሉ ችግር የለም ብለን እንድንመጣ አይደለም። ይቅር ማለት ለምን ከበደን? እውነት አንዳንዴ አስቡት ክርስቲያኖች፣ እንኳን እኛ እርስ በርስ ይቅርና በደሉን ብለን የምንናገራቸው ሰዎች ቤተ ክርስቲያን ውስጥ ቢመጡ የማያስገባቸው የእግዚአብሔር ይቅር አለ ማለት ነው ወይስ የኛም ቢተኝነት ነው? የኛም ቢተኝነት እኮ ነው። ሁሉንም አስቧቸው። ክፉ አረጉብን የምትሏቸውን ሰዎች ሁሉንም
ምን ክፉ ያደረጉብን ነገር አለ? ሁሉንም አስቡት። እኒህን እግዚአብሔር ይቅር እንዲላቸው የሚያስፈልገው መጠጋት ብቻ ነው።